ሰላም እንዴት ናችሁ? ወደ ኢትዮ ፋርማ አካዳሚ ቻናል ተመልካቾች በዛሬው ቪዲዮ ፕሮግራማችን አንድ መረጃ ይዘንላችሁ መጥተናል። እሱም የተማሪ ብርቱካን ተመስገን ከበደን ድፍረት በተመለከተና የደምቢ ዶሎ ዩኒቨርሲቲ የሰጠውን መረጃ ይሆናል። እስከ መረጃው ሰዓት ፍጻሜ ድረስ አብራችሁን ቆዩ። ቪዲዮ ላይክ፣ ሼር ማድረግ እንዳትረሱ፣ ቻናሉን ሰብስክራይብ ማድረግ ደግሞ የቻናላችን ቤተሰብ ሆናችሁ እንዳትረሱ። በቀጥታ ወደ ዕለቱ መረጃ ሰዓታችን እናልፋለን። ይቺ በስዕል የምትመለከቷት ተማሪ ብርቱካን ተመስገን ትባላለች። ከልጅነቷ ጀምሮ እድል ፊቷን ያዞረችባት ሰው ናት። በልጅነቷ ወላጆቿን አጣች። አሳዳጊ ተሰጥታ መከራ ማየት ጀመረች። ትምህርቷን በደንብ ተከታትላ 392 ነጥብ በማምጣት ዩኒቨርሲቲ ገብታ የፋርማሲ ትምህርት ማጥናት ትጀምራለች። የሁለተኛ ዓመት የዩኒቨርሲቲ ተማሪ ያለች ታጣቂዎች ከምትማርበት ዩኒቨርሲቲ ከሌሎች ተማሪዎች ጋር አንድ ላይ ጥልፈው ወደ ጫካ ወሰዷቸው። አንድ ዓመት ከ6 ወር በላይ ጫካ ውስጥ ከታጣቂዎች ጋር ኖረች። በስተመጨረሻ እሷና ሌሎች ታጋቾች 6 በሚሆኑ ታጣቂዎች በመፈራረቅና በጭካኔ ተደፈሩ። በጭካኔ ከተደፈረችና ከባድ የአካል ጉዳት ከደረሰባት በኋላ ጫካ ውስጥ ጥለዋት እንደሄዱና ኋላም ማርገዟን ተናግራለች። ተማሪ ብርቱካን ይህን እጅግ ልብ የሚያደማ ታሪኳን ያካፈለችው በኢቢኤስ የቴሌቪዥን ጣቢያ ሲሆን ይቺ ወጣት አሁንም ድረስ ከፍተኛ ችግር ላይ መሆኗንና እሷም ልጇም ታማሚ መሆናቸውን ገልጻ ኢትዮጵያውያን ትምህርቷን እንዲያስቀጥሏት የኢኮኖሚ ድጋፍ እንዲያደርጉላት ተማጽናለች። እስቲ ጊዜውን አስታውሽ። ማለት በጣም ነው የሚከብድ። 3 ሰዓት ላይ ልክ ከላይ ወረ 3 ሰዓት ዘጋብኝ። መመለስ አልፈልግ ወጣሁኝና የሆነ ይሮራጣሉ ማለት ነው ሰዎቹ። ስንሄድ በቃ ኧረ እንደዚህ ተኩስ የተነሳ ለምን ትሄዳላችሁ? በቃ በዚህ ሄዱ ነው በዚህና እንትን በሉ እዚያ ካገቡ ነው ሲሉን እኛ በሰዓቱ ተኛን ተቆርቁሮ ነው የመሰለን። እኛ እንደዚህ ለማትረፍ ነው ብለን ተንደርድረን ራሳቸው መኪና ገባን። የነሱ መኪና ምን እንደሆነ ረብሻ የሚፈጥሩ ሰዎች በመጡበት መኪና። አዎ ከፍት ነው ከኋላ። 1 ዓመት ከ6 ወር ነው እዚያ የቆየነው ጫካ ውስጥ ምንም ነገር ሳይፈጠር። ዓመት ከ6 ወር ምን ነበር የሚሏችሁ? ትጥቅ ነው ልንቀየራችሁ ነው ትታጠቃላችሁ፣ አለበለዚያ ያሰብነው አለ እሱ እንሰራለን አብረን ምን ይሆናል እያሉ። የት ነበርስ የምታድሩት? እዚህ ውጭ ላይ ብዙ ጊዜ ዛፍ ነበር እንዲታከልል ተነመለ ነበር። እዛ በምትሆኑበት ጊዜ በተለይ ለሴቶች አስቸጋሪ ሁኔታ የንጽህና መጠበቂያ ማግኘት ነው። ያንንስ እንዴት ነበር የምታሳልፉት? የምን ንጽህና መጠበቂያ ነው? በቃዝም ብለን ስናክ ነበር የምንውለው። ከ1 ዓመት ከ6 ወር በኋላ ምንድነው የተፈጠረው? መጨረሻችን ላይ ሰልፍ አሳለፉን። እርቃናችንን አውልቀው ልብሳችንን ካወለቁ በኋላ ሰልፍ አስያዙ። እኔ አጋጣሚ ከ5ኛ አካባቢ ላይ ነበርኩኝ። ግንኙነት ከተደረገ በኋላ እንዲህ ሲጨቀጭቁ ራሱ በፌሮ ሲወጉ አላስታውስም። ደንዝዟል ሰውነት። ምን ያህል ሰው እንደተደረገ ምን እንደተደረገ አላውቅም። በ6ኛ ቀን ስነቃ እንደ ማበላ ነው የሚፈሰው። እሷ ደግሞ አንድ አካል ስለጎደላት ምንድነው አማራጭ? የለበስኩትን ልብስ አውልቄ እሷን እግሮቿን አስሬ ነውቅፋ እየወተቱ ጀመረ ጀመሩ። እንዳላዝላት አልችላትም። ከዛ አብረን ነው እኮ ምን ሄደው አንቺን እኮ ትችላለህ ስትለኝ እንዲሁ ነው ሁለት አካለ ስንኩል ማን ይቀበለናል አልኳት። ምክንያቱም ማንም ቢሆን እንደዚህ ደም እየፈሰሰ እንደዚህ ምድሩ ሁሉ ጨልሞብኝ ነገ ወዲያ የተሻለ ህይወት አገኛለሁ ብዬ ነገ ወዲያ ጥሩ ቦታ ደርሳለሁ ብዬ አሰብኩት ልጅ በቃ መጨረሻው እንደዚህ ሲያመር እንደዚህ ሲሆን በጣም ከፋኝ። በቃ ለወሊውም ማለት ነገ ወዲያ እንዴት ነው የምሆነው? ምንድነው ማድረግስ የምችለው? በምን አይነት መልኩ ነው ህይወቴንስ መጠገን የምችለው? አይዞሽ የሚለኝስ ማንኛው ሰው ነው? የተማሪ ብርቱካን ተመስገን አሳዛኝ ታሪክ በኢቢኤስ የቴሌቪዥን ጣቢያ ከተላለፈ በኋላ የቲቪ ጣቢያው ዝግጅቱን ከማህበራዊ ሚዲያ ገጹ ቪዲዮን አጥፍቶታል። ይህ በእንዲህ እንዳለ ደምቢ ዶሎ ዩኒቨርሲቲ በዛሬው ዕለት አጠር ባለ መግለጫ አውጥቶ ነበር። ዩኒቨርሲቲው በመግለጫው ተማሪ ብርቱካን ተመስገን ተማሪ አለመሆኗን ባይገልጽም በተጠቀሰው የትምህርት ዘመን የሁለተኛ ዓመት የፋርማሲ ትምህርት ክፍል ተማሪ እንዳልነበረው ጠቅሶ ኃላፊነት የጎደለው ምንም አይነት ማስረጃ ያልቀረበበት ግልጽ ስም ማጥፋት ነው በማለት ዝግጅቱን ያስተላለፈውን የቴሌቪዥን ጣቢያ እርማት ካላደረገ ጉዳዩን ወደ ፍርድ ቤት ለመውሰድ እንደሚገደድ አሳውቋል። ደምቢ ዶሎ ዩኒቨርሲቲ ያወጣውን መረጃ ሙሉ በሙሉ እስኪ እናካፍላችሁ። ቀን 14/7 ወር 2017 ዓ.ም በኢቢኤስ ፕሮግራም ላይ በተደረገ ቃለ ምልልስ ብርቱካን ተመስገን ከበደ የተባለች
በ2013 የትምህርት ዘመን በደምቢዶሎ ዩኒቨርሲቲ የሁለተኛ ዓመት የፋርማሲ ተማሪ ነበርኩ በማለት የሰጠችው ሐሳብ ስህተት መሆኑና ዩኒቨርሲቲው የፋርማሲ ትምህርት ሲሰጥ በ2013 የሁለተኛ ዓመት ተማሪ እንዳልነበረው ይገልጻል። ስለሆነም ይህ ድርጅት በጣም ኃላፊነት የጎደለውና ምንም አይነት ማስረጃ የሌለው ስለሆነ ግልጽ የሆነ ስም ማጥፋት እና ዩኒቨርሲቲያችንን ስም የሚያጎድል ስለሆነ ኢቢኤስ ይህንን ውንጀላ እስካልቀለበሰ ድረስ ዩኒቨርሲቲው ጉዳዩን ወደ ፍርድ ቤት እንደመወስድ ይገደዳል ይላል ደምቢዶሎ ዩኒቨርሲቲ። ውድ የኢትዮ ፋርማ አካዳሚ ቤተሰቦቻችን የተማሪ ብርቱካን ተመስገን ጉዳይ አስመልክቶ ተጨማሪ አዲስ መረጃዎችን እየተከታተልን የምናቀርብላችሁ መሆኑን እያሳወቅ ቪዲዮ ላይክ፣ ሼር ማድረግ እንዳትረሱ፣ ቻናሉ ሰብስክራይብ ማድረግ እንዳትረሱ። በሌላ ቪዲዮ እስከምንገናኝ ቸርን ሰንብት።